ያቂት ለምንድ ላፍታንኳን ችሎ መለየት መላመድ ከመወለድ በላይ አስተሳስሮ አቆራይቶናል ተለዩ ማለት በድንገት ረንዴት ይሆናል ሰላም ጤና ይስጥልን። እንደምሰነበታችሁ ውድ የአአ ሚዲያ ዩቲዩብ ቻናል ተከታዮች እንዴት ናችሁ? እንደምን አላችሁ? እኛ እግዚአብሔር ይመስገን። በያላችሁበት ሰላማችሁ እስከ ዓለም ዳርቻ ብዝት ተረፍረፍ ይበልልኝ እያልኩኝ እንግዲህ እንደተለመደው 200 ካሬ ይዤላችሁ ቀርብ ያለው ማለት ነው። ከአስፓልት 200 ሜትር ገባ ይላል። በጣም የሚገርም ቪላ ቤት ነው ይዤላችሁ የቀረብኩ ማለት ነው። በጣም በሚገርም አሁን ይሄን የምትመለከቱ የውጭ ሽንት ቤት ነው። ሽንት ቤት ላይ ሆነን ደግሞ ወደ በር ስንመለከት ልክ እንደዚህ ይታየናል ማለት ነው። እንዳጋጣሚ ሆኖ ቤት ውስጥ ማየት አይቻልም ስለተባለ ማለት ሰዎች ያሉበት ለጊዜው ቤት ውስጥ ገብተን መቀረጽ ነው ትንሽ ስለደበረኝ ነው። አሁን የማሳያችሁ ግን ከውጭ እንደስታዩት ቪላ ቤቱ በጣም የሚገርም ማለት ነው። በሚገርም የተሰራ ነው። በሚገርም ሁኔታ የተሰራ ነው። በጣም የሚያምር ከለሩ ብትሉ አሰራሩ ብትሉ አሁን ከውጭ ስንመለከት እንደዚህ ነው የምናየው ማለት ነው። ቤቱ ውጭ ነው ያው እንዳያችሁት ያው ቴራዞ እንትን ያለ ነው እና ቤቱ በጣም የሚገርም ቤት ነው። እንግዲህ የምትመለከቱት ወደ 4-5 ቤት ነው ማቆም ይችላል ግቢ ውስጥ ማለት ነው። ውስጥ ያጋጣሚ ልብስ ምናምን የተሰጣ ልብስ ስላለ ይሄ የውጭ ሽንት ቤት ማለት ነው። ቀጣ እንደመጣችሁ የምታገኙት ይሄ የውጭ ሽንት ቤት ነው። ሰሪ ቀጠላችሁ አይ ፎረስት ያ ሰርቪሶች ናቸው እነዚህ ከኋላ ያሉ ሰርቪሶች ማለት ነው። እያንዳንዳቸው ደግሞ 10 ሺህ ብር ተከራይተዋል ማለት ነው። የኋላ ሰርቪሶች ማለት ነው። የሽንት ቤት እያችሁ የለን ይሄኛው ሰርቪስ ማለት ነው። ሰርቪስ እንደዚህ ከጀርባን ያለ ነው ማለት ነው። ይሄ ዋናው ቤት ነው። ዋናው መግቢያ ከጀርባ፣ ይሄኛ ደግሞ ከኋላ ያሉ ሰርቪሶች ማለት ነው። አሁን እየሳያችሁ ያለው ከጀርባ ገጠም ተወሰደ አዛጋ ያው ለዚህ ነው ውስጥ ማሳይ ስለማይቻል ነው ማለት ሰዎች አሉ። ዋናው መግቢያ ደግሞ በዚህ ነው። 3 ያለ በጋታር እንደምን ያው ባለሶስት መኝታ ነው። 1 2 3 ሰርቪስ ማለት ነው። በጣም ደስ የሚል ቤት ነው። ማንኛውም የፈለገች ሁሉ ማውራት ትችላላችሁ ማለት ነው። ያው እንደዚህ እንወጣለን ማለት ነው። በመጣንበት ከኋላ ያለው ሰርቪስ ነው አይተን የተመለስ ነው። ያው ላይክ ስታረጉት እኔ ምን ሸቴ እቺ እንደዚህ ትርሽ ማለት እንደዛ ከዙን ብቻ ታሰብታለሽ ያለሽ አዝም ከካቃዎች ላይ በራስሽ ማለት ነው እንጂ አሃ የእንማሚ ነው። እሺ እሺ እንግዲህ አሁን ጠፍቼ ነበር። አይ ወሰታይ እርግጠኛ የተረጋገጠ ቤትና ሁለተኛ ደግሞ አሪፍ ቤቶች ለማምጣት መጣጥ ነበር። አሁን ግን እሺ ከዋናው አስፋልት 200 ሜትር ገባ ይላል ማለት ነው። ቦታው በሩ ጥቁር በር ነው ነው። በጣም የሚገርም ጽድት ያለ በር ነው። ጋሪ መክፈት ቢራ ማከፋፈት ባሬስታ ነው የሚባለው። ጋሪ መግፋት ይሄ ኮካ ቢራ ምናምን አከፋፈል እየዞሩ ሌላ የለኝም። እንደዚህ ደግሞ ቪዲዮዎች ደግሞ 410 ቪዲዮዎች አሉ። እነሱ ፈትሻችሁ ማየት ትችላላችሁ። የምትፈልጉት ቤት መምረጥ ትችላላችሁ ማለት ነው። እንግዲህ ከውጭ እንደምንመለከተው እንደዚህ ነው።
እንደነዚህ አይነት ቤቶችም አሉን። ለምሳሌ 300 ካሬ፣ 175 ካሬ፣ 150 ካሬ በእንደነዚህ አይነት ቤቶች የተሰሩ በጣም በሚገርም ጽድት ያለ ሰፈር ላይ እንደነዚህ አይነት ቤቶች አሉኝ። ለምሳሌ ይሄንን ቤትም ይሸጣል። ነገር ግን ዋጋው አቅማችን አይችልም የምትል ከሆነ በባንክ አያይዛችሁ መግዛት ትችላላችሁ ለማለት ያህል ነው። የተለያዩ አፓርታማዎች፣ ኮንዶሚኒየሞች፣ ቪላ ቤቶች፣ ህጋዊ የሆኑ ቦታዎች እናሻሽጣለን እናጋዛለን ማለት ነው። እስኪ ይሄን አይታችሁ መደወል ትችላላችሁ።